ውድ ተከታታዮቻችን በዛሬው ዝግጅት አንድ ጠቃሚ ሐሳብ እናቀርብላችኋለን። ርዕሱም አእምሮን ተጠቅሞ አካልን መፈወስ ይሰኛል። አካልን ከአእምሮ ነጥሎ ማየት የተሳሳተ አስተሳሰብ ከመሆኑን ባሻገር እምቅ ችሎታችንን እንዳንጠቀም ያደርገናል ይላሉ የሃርቫርድ ዩኒቨርሲቲ የሥነ ልቦና ፕሮፌሰር ኤለን ላንገር የሃርቫርድ ዩኒቨርሲቲ የሥነ ልቦና መምህር ሲሆኑ በዩኒቨርሲቲው የትምህርት ክፍሉ የመጀመሪያዋ ሴት ናቸው። በማይንድፉል በዲ በተሰኘውና በከፍተኛ ደረጃ በተሸጠው መጽሐፋቸው የአእምሮና አካልን ጥምረት ፍንትው አድርገው አሳይተዋል። ፕሮፌሰሯ እንደሚያስረዱት የአካልና አእምሮን ውህደት ከተገነዘብን የአእምሮን ተጠቅሞ ማንኛውንም አካላዊ ህመም መፈወስ በጣም ቀላል ነገር ነው ይላሉ። ምክንያቱም አሉ ፕሮፌሰሯ አእምሮአችን የትኛውንም የአካላችንን ህዋስ ወይም ሴል ሙሉ በሙሉ ስለሚቆጣጠር ውህደቱ ካለ ትዕዛዝ መስጠት ብቻ ይበቃዋል ይላሉ። በአእምሮአችን በኩል ኃይል ስንለቅ በሙሉ ሰውነታችን ውስጥ ተሰራጭቶ የታወከውን የሰውነታችንን ክፍል ያክመዋል ወይም ያድነዋል ይላሉ። አንዳንድ ሰዎች ይህንን ጥበብ ከምስራቃውያን ተመስጦ ወይም ሜዲቴሽን ጋር ያያይዙታል። አእምሮንና አካልን ማዋሃድ የግድ ተመስጦ አያስፈልገውም። አእምሮአዊነት ወይም አካልና አእምሮ ውህደት ማለት በአእምሮ ያለውን ኃይል ተገንዝቦ ከመቅጽበት ወደ ቀሪው አካል ማሰራጨት ማለት ነው። በዚህ ሂደት በደዌ የተያዘው የአካላችን ክፍል ፈውስ ያገኛል ማለት ነው። በእርግጥ በምስራቃውያን ጥበብም አእምሮን ተጠቅሞ ልዩ ልዩ በሽታዎችን ማከም የሚቻል መሆኑን ጠቢባኖቻቸው ይገልጻሉ። ለምሳሌ ህንዳዊው ሳድጉሩ ጃጊ የተባሉት ሊቅ እንዲህ በማለት ያስረዳሉ። አእምሮአችሁ ልክ እንደ እጃችሁና እግራችሁ የእናንተ አገልጋይ መሆን አለበት እንጂ የእናንተ ገዢ መሆን የለበትም። አእምሮአችሁን ጎጂ አድርጋችሁ አታስቡ። እንዲያ ከሆነ ተመልሶ ጠላታችሁ ይሆናል። ምክንያቱም መርዝ ብትጠጡ የምትሞቱት እናንተ እንጂ መርዙን ያቀበላችሁ ሰው አይደለም። በአእምሮ የሚጠነሰስ ጥላቻ መርዝ ነውና፣ ስለዚህ አእምሮአችሁን አገልጋያችሁና ፍጹም ወዳጃችሁ አድርጉት ይላሉ። እናም በጤና ረገድ ድንቅ ተአምራትን ማከናወን ይችላል። ማንም ሰው ለራሱ መልካም ነገር ማድረግ የማይችል ከሆነ ሌሎች ሰዎች ሊያደርጉለት ቀርቶ ባጠገቡም አይኖሩም። ስለዚህ አእምሮአችሁን ተጠቅማችሁ ሰላምና ደስታችሁን አረጋግጡ። በዋናነት አእምሮ አስደናቂ እምቅ ችሎታ ስላለው የአእምሮና አካል ውህደትን ተግባራዊ አድርጋችሁ ጤንነታችሁን ጠብቁ። እንዴት ካላችሁ በቀጣዩ ዝግጅት የሌሎች ጠቢባንን ሐሳብ ይዘን በዝርዝር እንመጣበታለን። ቸርን ሰንብት።